ሰላም ሰላም ጋይስ እንደምናችሁ። በዛሬው ቪዲዮአችን ስለ ኤንኤፍፒ እና ስለ ሲፒአይ እናያለን። ይህን ቻናል ሰብስክራይብ፣ ላይክ እና ሼር እያደርጋችሁ ወደ ቪዲዮአችን እንግባ ማለት ነው። እሺ መጀመሪያ ኤንኤፍፒ ማለት ምን ማለት እንደሆነ ኢንትሮዳክሽኑን እዚህ ጋር እንመልከተው። ኤንኤፍፒ ማለት እዚህ ጋር አብሪቬሽን ሲጻፍ ነን ፋርሚንግ ፔሮልስ ነው። ከዛ በኋላ ሪፖርት የሚደረግበት ነው። አዳዲስ ስራዎች በዩኤስ ውስጥ ክሬት የተደረጉት ኢንክሉዲንግ ፋርም የሚያደርጉ ማለት ነው። ገበሬዎችም ምናምን እነሱን ኢንክሉድ ያደርጋል። እነዚህ እንዳለ አዳዲስ በአንድ ወር ውስጥ ምን አይነት አዲስ ስራ ተፈጥሯል የሚለውን ዜና የሚወጣበት ነው ማለት ነው። እናም ሪሊዝ ታይም ደግሞ ወሩ በገባ በመጀመሪያው አርብ ላይ ሁሌ ይለቀቃል። እሱን እያየን በእሱ ዳታ መሰረት ትሬድ እናደርጋለን ማለት ነው። ሶ ምን ያሳየናል እስኪ ኤንኤፍፒ የሚለውን እዚህ ጋር በተወሰነ መልኩ ጽፌላችኋለሁ። ኢት ኢንክሉድስ ይልና ቅድም እንዳልኳችሁ አዳዲስ ስራዎች በዩኤስ ውስጥ አድ የተደረጉትን በየወሩ ዜና ይለቀቅልናል። በኤግዛምፕል እዛ ጋር ቀጣይ እንትን ላይ ያሳያችኋለሁ። እና አቬሬጅ ሀውር በየሰዓቱ እርን የሚደረገውን ግሮዝ ያሳየናል። በፊት ላይ አሁን ለምሳሌ በአንድ ሰዓት ውስጥ $10 የሚሰራ ከሆነ አሁን ላይ ደግሞ 11 ወይ ደግሞ $12 ከሆነ የተወሰነ ፐርሰንት ጭማሪ ያሳይቷል ማለት ነው። እንደዛ ካሳየ ደግሞ ከእሱ አንጻር ከኤንኤፍፒ አንጻር ብዙ ትሬዶችን አሪፍ ሴታፖችን ልናገኝ እንችላለን ማለት ነው። እሺ ኤንኤፍፒ ለምንድን ነው ማተር የሚያደርገው በዩኤስ ውስጥ ለምንድን ነው ማተር የሚያደርገው ብለን ከጠየቅን ደግሞ ኤንኤፍፒ የኢኮኖሚውን ስትሬንግዝ ያሳየናል። ለምሳሌ ቅድም እንዳልኳችሁ በአንድ ወር ውስጥ ብዙ የስራ እድሎች ከተከፈቱ እና በሰዓት ውስጥ አርን የሚደረገው ዶላር ከጨመረ ስትሮንግ ኢኮኖሚ ማየት እንችላለን። ስትሮንግ ኢኮኖሚ ካየን ደግሞ ፖሲብል የሆነ ሬት ሃይክ ልናይ እንችላለን ማለት ነው። ማለትም እንትኖችን ሊጨመር ይችላል። የኢንትረስት ሬት ሊጨመር ይችላል። ኢንትረስት ሬት ጨመረ ማለት ደግሞ ብዙ ኢንቨስተሮች ወደ ዩኤስዲ አትራክት ይሆናሉ ማለት። ስለዚህ ዩኤስዲ ስትሮንገር ይሆናል በ1985 እንዳየ ነው ማለት ነው። ዊክ ኤንኤፍፒ ካየን ደግሞ ምን አይነት ነው ደግሞ ዊክ ኤንኤፍፒ ካለን ደግሞ ዊክ ኢኮኖሚ የሚኖረው ምክንያቱም የስራ እድል ብዙ አይኖርም፣ የተወሰነ ነው የሚኖረው። ፖሲብል የሆነ ሬት ከት ሊኖር ይችላል። አሁን ለምሳሌ ሬት በ1985 የዩኤስ ከፍተኛው ሬት 15% ነበረ። ከ15% በ2008 ወደ ኒርሊ ወደ 0% ከት አድርገውት ነበር። ስለዚህ ማርኬት ክራይሲስ አይተን ነበር ማለት ነው። ስለዚህ እዚህ ጋር እንደዛው የሚሆነው አሁን እዚህ ጋር 8% ቢሆን አሁን ላይ ያለው የኢንትረስት ፐርሰንት ከሱ ላይ ከት ይደረጋል። ማለትም ወደ 5% ዝቅ አለ ማለት እናንተ ከምታስቀምጡት የትኛው ማየት ገንዘብ እዛ ላይ ኢንትረስቱ ይቀንሳል ማለት ነው። ስለዚህ ሁሉም ያወጣና ወደ ሌላ ቦታ ያንቀሳቀሳል ማለት ነው። ለምሳሌ ወደ ጂቢፒ ወደ ጄፒዋይ ያንቀሳቀሳል። ሶ ዩኤስዲ በተወሰነ መልኩ ዊከር ይሆናል ማለት ነው። ሶ ስትሮንግ ኤንኤፍፒ ኤግዛምፕሉን ቅድም አሳያችኋለሁ ባልኳችሁ መሰረት ያው እዚህ ጋር ማየት እንችላለን። ፎርካስት እና አክቹዋል ነው። መጀመሪያ ፎርካስት ማለት ኤክስፔክት የሚደረገው አሁን ለምሳሌ በአንድ ወር ውስጥ ይህን ያህል ስራዎች ሊኖር ይችላል ብለን ኤክስፔክት ልናደርገው የምንችለው ነው። አክቹዋሉ ደግሞ ያ ዳታ ሲለቀቅ ትክክለኛው ዳታውን ነው ማለት ነው። አሁን ለምሳሌ እዚህ ጋር ፎርካስቱ የተገምተው 180,000 የስራ እድል ሊኖር ይችላል ተብሎ ነበር የተገምተው። አክቹዋሉ 320,000 ነው ማለት ነው። ማለትም በጣም በተወሰነ ሳይሆን በጣም በብዙ ፐርሰንት ጭማሪ አለው ማለት ነው። እንደዛ ከሆነ ደግሞ ቅድም እንዳልኳችሁ ስትሮንግ ኢኮኖሚ ይኖራታል ማለት ነው። ዩኤስ ስትሮንግ ኢኮኖሚ ይኖራል። ኢንፍሌሽን ሪስክ ይቀንሳል። የኢንፍሌሽን ሪስክ ፌድ ሜይ ሪሊዝ ሬቶችን ይጨምራል። ፌድ ዩኤስዲ በተወሰነ መልኩ ስትሮንግ እየሆነ ይመጣል ማለት ነው። ከሌሎቹ ከስድስት ቅድም ባለፈው ቪዲዮ ላይ ባሳየኋችሁ መሰረት ከስድስቶቹ ከረንሲዎች አንጻር ስትሮንግ እየሆነ ይመጣል ማለት ነው ዩኤስዲ። ዊክ የሆነ ኤንኤፍፒ ደግሞ እዚጋ እንደምታዩት ኤክስፔክት ፎርካስቱ 200K ነው። ማለትም እንደ 200K የስራ እድል ይኖራል ተብሎ ነበር የተጠበቀው። አክቹዋሉ ግን ሲመጣ 90K ነው። ማለትም ኦልሬዲ በግማሽ ቀንሷል። እንደዛ ሲኖር በጣም ኢኮኖሚው ስለሆነ ከት ሊኖር ይችላል፣ ሬት ከት ሊኖር ይችላል። ዩኤስዲ በተወሰነ መልኩ ዊክ ይሆናል ማለት ነው። ኪ ፖይንት እዚህ ጋር መያዝ ያለባችሁ
ማርኬት ሪያክትስ አክቹዋሊ ኤንድ ፎርካስት ነው እንጂ ቁጥሩ ብቻ አይደለም። አሁን ለምሳሌ እዚህ ጋር 200 እና 90 ምናምን ማለት ሳይሆን ፎርካስቱ የተገመተው ስንት ነው እና አክቹዋሉ ደግሞ የመጣው ስንት ነው እንጂ ቁጥሩ መቀየሩ ብቻ አይደለም። ስለዚህ ኤንኤፍፒ ይሄንን ይመስላል። ወደ ሲፒአይ እንገባለን ማለት ነው። መጀመሪያ ቅድም ላይ ኤንኤፍፒ እንዳየ ነው ኤንኤፍፒ ምንድን ነው እንዳለ ነው እዚህ ጋር ሲፒአይ ምንድን ነው ብለን ማስቀመጥ እንችላለን። ሲፒአይ ማለት ኮንሱመር ፕራይስ ኢንዴክስ ነው። ይሄ ደግሞ ምንድን ነው መንዝሊ ሪፖርት ነው። ይሄም እንደ ኤንኤፍፒ ግን ይሄኛው ሜዥር የሚያደርገው ኢንፍሌሽን ነው። ሃው ፋስት ፕራይስ አት ጉድስ ኤንድ ሰርቪስ አር ራይዚንግ። ኢንፍሌሽን ማለት መጀመሪያ ምን ማለት እንደሆነ ልንገራችሁ። ኢንፍሌሽን ማለት አሁን ለምሳሌ በፊት ላይ በ10 ብር አንድ ዳቦ መግዛት የምንችል ከሆነ ነገ ላይ ደግሞ ያ ዳቦ ከ10 ብር ተነስቶ 12 ብር ቢገባ ያ ኢንፍሌሽን ነው። የገንዘቡ ቫሊዩ እየቀነሰ ነው የሚመጣው። ስለዚህ ኢንፍሌሽን ማለት ይሄ ነው ማለት ነው። ዋይ ሲፒአይ ኢዝ ኢምፖርታንት ካልን ደግሞ ሲፒአይ አፌክትስ ኢንትረስት ሬት። ኢንትረስት ሬት ቅድም እንዳልኳችሁ ደግሞ አፌክት የሚያደርገው ሙሉ የሀገሪቷን የዩኤስን ዶላር ስትሬንግዝ እና ዊክነስ አፌክት ያደርገዋል ኢንትረስት ሬት። ምክንያቱም ኢንትረስት ሬት ሲጨምሩ ኢንቨስተሮች ወደዛ እንትን ገንዘብ አትራክት ሆነው ኢንቨስት ለማድረግ የሚመጡት ማለት ነው። ዊክ ከሆነ ማንም አይፈልገውም፣ ሁሉም እንደ ዌጅ ነው የሚታየው። ስለዚህ ሁሉም ወደ ሌላ እንትን ያወጣል ማለት ነው ገንዘቡ። እንደዛ ከሆነ ደግሞ በተወሰነ መልኩ ዊክነስ ያሳያል ማለት ነው የዩኤስ ዶላር። እና ሲፒአይ ከምን አንጻር ነው እንትን ሜዥር የሚደረገው ካለን ደግሞ ሼልተር፣ ሬንት፣ ሃውሲንግ ይሄኛው 33% ይይዛል። የኪራይና የቤት እንትኖች 33%ን የሲፒአይ እንትን ይይዘዋል። ቀጣይ ፉድ አለ፣ ኤነርጂ፣ ጋዝ፣ ትራንስፖርቴሽን፣ ሜዲካል ኬር፣ ኤዱኬሽን፣ ክሎዝ እያንዳንዱ እነዚህ እንዳለ የሚገቡ ናቸው ማለት ነው ሜዥር ውስጥ የሲፒአይ ሜዥር ውስጥ። ሃይ ሲፒአይ አየን ማለት ሴንትራል ባንክ ቅድም እንዳልኳችሁ እንትን ላይ ኤንኤፍፒ ላይ ሬቶቹን ሪሊዝ ያደርጋል። ሪሊዝ ካደረገ ደግሞ ባይዘዊ ከ8% 9% ያደረገ ማለት ትላልቅ ገንዘብ ለሚያስቀምጡ ሰዎች በጣም በጣም ጎልደን የሆነ ኦፖርቹኒቲ ነው። ስለዚህ ገንዘባቸውን ዩኤስዲ አትራክት ያደርጋል ማለት ነው ወደሱ ወደ ራሱ። ስለዚህ አሁን ለምሳሌ 7% ከነበረ በዚህኛው ወር ኢንትረስት ሬቱ ኔክስት መንዝ ላይ 9% አድርጎት እንበል። ሌላ ቦታ ላይ 6% ከሆነ ሁሉ ገንዘቡ እያወጣ ወደ ዩኤስዲ ኢንቨስት ያደርጋል ማለት ነው። እንደዛ ከሆነ ደግሞ በተወሰነ መልኩ ዩኤስዲ ስትሮንግ እየሆነ ይመጣል ማለት ነው። እና ሎ የሆነ ሲፒአይ ካየን ደግሞ ሴንትራል ባንክ ከት ሊያደርግ ይችላል እንትኖቹም ሬቶቹን ዩኤስዲ በተወሰነ መልኩ ዊክ ይሆናል ማለት ነው። ሲፒአይ ኢዝ ሜን ኢንዲኬተር ዩዝድ ቱ ሜዥር ኢንፍሌሽን ኢን አን ኢኮኖሚ። ኢንፍሌሽን እንዳልኳችሁ ቅድም እንዳስረዳኋችሁ ኢንፍሌሽን እንትን ነው። አሁን ለምሳሌ የገንዘብ የመግዛት አቅሙ በ100 ብር ዛሬ ላይ የሆነ እቃ መግዛት የምንችል ከሆነ ከዛሬ ወር በኋላ በ100 ብር ያንን እቃ መግዛት ካልቻለን ኢንፍሌሽን በጣም እየጨመረ ነው ማለት ነው። ስለዚህ ሲፒአይ ኢንፍሌሽኑ በጣም እንትን ያደርገዋል ማለት ነው፣ ሜዥር ያደርገዋል። ስለዚህ በሲፒአይ ጊዜ በተለይ ደግሞ ከኤንኤፍፒ በላይ በሲፒአይ ጊዜ ሪስካችንን እንዴት ነው ማኔጅ የምናደርገው? ፕራይስ ካን ቼንጅ ፋስት፣ በጣም በፍጥነት ሊቀያየር ይችላል ፕራይስ። እንደምታዩት ፕራይስ በጣም በዛን ሰዓት ላይ በሲፒአይ ሪሊዝ በሚደረግበት ሰዓት ላይ፣ ስለዚህ ሪስካችንን ማኔጅ ማድረግ በጣም ኬርፉሊ ማኔጅ ማድረግ መቻል አለብን ማለት ነው። ያለበዛ አካውንታችን እናጣለን። ፈንድድ ከሆነ ትሬድ የምናደርገው ፈንድዳችን እናጣለን። ፐርሰናል አካውንት ደግሞ ትሬድ የምናደርግ ከሆነ እሱንም ብሎ ልናደርግ እንችላለን ማለት ነው። ስለዚህ የሲፒአይ እና የኤንኤፍፒ ጥቅማቸውና ጉዳታቸውን ማወቅ ቀድመን እንድንዘጋጅ ያደርገናል በብዙ መንገዶች። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ በአሪፍ ቶፒክ እንመለሳለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ በቀጣይ ቶፒክ እንገናኝ። ይመቻችሁ። ፒስ